የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። እኔ ከዚህ ቀደም ትክክለኛው ስሜቴ የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ወጣለው አያለው፣ የተሰሩ ስራዎች ጠይቃለው። ባየው ቁጥር ግን ህመም ነው። ለምንድን ነው ይሄ የማይሆነው ኢትዮጵያ ውስጥ ለምን አልቻልንም የሚለው ጉዳይ ያመኛል። ዛሬ ለማጋነን ሳይሆን እኔ እዛ ስታተስ ላይ አይደለሁም ያለሁት። በዚህ እኛ እንሻላለን፣ በዛኛው ግን ይቀረናል፣ ለካ እኛ ጋር እንትን ይጎላል አይነት የንጽጽር በአንዳንዱ እንሻላለን በአንዳንዱ ይቀረናል እያልኩ የማስብበት ክፍተት የምለይበት እንጂ ኮምፕሊትሊ ቀረው ብዬ የማስብበት ሁኔታ አይደለም። ሶስተኛ ሰው ድሮ ልምጣ ሲል ይጨንቀሃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። አሁን እንደዛ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንደሚመጣ ወደ አፍሪካ እንደሚመጣ እምነት አለ።